ሰላም እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። ዛሬ አንድ ሁለት ፖይንቶችን ለማንሳት እሞክራለሁ። አንዱን በዚህኛው ክፍል ውስጥ ማነሳ ይሆናል። እሺ ዛሬ ከምናነሳቸው እንትኖች ውስጥ አንዱ ዋጋ ነው። አዎ ስለ ዋጋ ነው የማነሳው። ዋጋ ሲባል ስለ ኑሮ ውድነት፣ አሁን ስላለው የኑሮ ሁኔታ ላወጋህ አይደለም፣ ይቅርታ፣ እሱ አይደለም ዛሬ ርዕሴ። እማወራ ስለ አንተ ዋጋ ነው። ምንድን ነው ያንተ ዋጋ? ዋጋ ስንት ነው? ያንተ ዋጋ የሚለካው በምንድን ነው? እሱን እነግርሃለሁ። ወደ እሱ ከመግባቴ በፊት ግን መጀመሪያ መንደርደሪያ ሀሳቦች ያስፈልጋሉ። እንደው ተንደርድሬ ሩጬ ስላንተ ቫልዩ ዋጋ ከማውራቴ በፊት እንዴት ነው ቫልዩን የሚለካው የሚለውን ነገር ዋጋህን ለመለካት ዋጋህን ለማወቅ አንዳንድ ምሳሌዎችን ለማንሳት እሞክራለሁ። ለእሱም ምሳሌ የሆነ ዘንድ የእሽግ ውሃ ሃይላንድ እሽግ ውሃን እሱን ለመጠቀም እሞክራለሁ። 1 ሊትር እሽግ ውሃ ሃይላንድ ጠምቶ ለመግዛት ሱቅ ስትሄድ ሱቅ ላይ ውሃውን የምትገዛው በ25 ብር ነው። 25 ብር የኢትዮጵያ ብር ከፍለህ ትገዛዋለህ ማለት ነው ከሱቅ ላይ። ሰውየው ከፍሪጅ ካለ አውጥቶ ሊሰጥ ይችላል፣ ከሌለው ከእሽጉ አውጥቶ ሊሰጥ ይችላል። 25 ብር ነው የምገዛው። ያንን ውሃ ራሱ ደግሞ ኤርፖርት ሄደህ ለበረራ ዝግጁ የሆነ ፍላይት ውስጥ ከመግባት በፊት እየጠበቅ ሆቴል ኤርፖርት ውስጥ ያለ ሆቴል አለ፣ እዛ ሄደህ ለመግዛት ያንን ውሃ የምትገዛው በ50 ብር 20 ብር ጨመረ ማለት ነው። አየዋ ሱቅ ላይ 30 ብር ገዛው፣ ኤርፖርት ላይ ደግሞ 50 ብር ገዛው። ኔክስት ደግሞ ሌክዠሪ የሆኑ ቅንጡ የሆኑ ሆቴሎች 5 ስታር ሆቴሎች ባለ 4 ኮከብ ባለ 5 ኮከብ ሆቴሎች ስትሄድ ያንን ውሃ 1 ሊትሩ ራሱን እሽጉን ውሃ 100 ብር ትገዛዋለህ። ውሃው ራሱ እኮ ነው፣ ምንም የተቀየረ ነገር የለውም። አየሁ አለ በህይወትህ ውስጥ ያንተ ቦታ ዋጋህን ይጨምረዋል ይቀንሰዋል። ውሃው ሱቅ ላይ ያለ 25 ብር ነበር፣ ኤርፖርት 50 ብር፣ ሆቴል ሲገባ ደግሞ ኮከብ ሆቴል ውስጥ ባለ 5 ባለ 4 ኮከብ ውስጥ ገባ 100 ብር ተሸጠ። ውሃው ግን ራሱ ነው። አየሁ ቦታ ግን ሲቀይር ዋጋው እየጨመረ መጣ። አየህ አይደለ? አንተ በህይወት ውስጥ ዋጋ ይኖር ዘንድ ቦታ ወሳኝ ነው። ዋጋህን ከማያውቁ ሰዎች ጋር ከዋልክ ዋጋ ይቀንሳል። ዋጋህ ያንተ ማንነት ዋጋ የማያወጣበት ቦታ ከዋልክ ዋጋ ይቀንሳል። አየህ፣ የምትውልበት ቦታ ያንተን ዋጋ ይወስነዋል። የምትሰራበት ቦታ ያንተን ዋጋ ይወስነዋል። የምትውላቸው ሰዎች ዋጋህን ይጨምሩታል ወይስ ይቀንሱታል? ራስን ጠይቅ። ዛሬ እኔ አብሬያቸው የምውላቸው ሰዎች የኔን ዋጋ የሚጨምሩ ናቸው የሚቀንሱ ናቸው ብለህ ራስን ጠይቅ። የምውልበት ቦታ የኔን ዋጋ የሚጨምር ነው የሚቀንስ ነው? ራስን ጠይቅ። ሰዎች አብረዋቸው ያሉ ሰዎች አብረህ ያለህበት ቦታ ዋጋህን ይጨምራል ይቀንሳል። ስለዚህ ዋጋህን አውቅ ፈልጌ ነው ወንድም። ስለሰማኸኝ አመሰግናለሁ። መልካም ቀን። ሰላም ነው።